ሰላም ሰላም እንዴናችሁ ጓደኞቼ የውላችሁ እንግዲህ ቅዳሜ ዕለት በስቱትጋርት ከተማ ላይ ሳቅና ቁም ነገርን የተካነው በእውቀቱ ስዩም ጥሩ ጊዜ አሳልፈናል አብረን። ሌሎችም ገጣሚያን ደራሲያኖች ነበሩ። በጣም ደስ ብሎኛል። በእውቀቱ ስዩም ደግሞ አዲሱን መጽሐፉን እሱም ማስመርቋል። አዳምኤል ይባላል። ግዙና ተደሰቱበት። እኔማ እንዳለችኝን ሳቂ ማንሰረቀው መጽሐፍ እንዲፈርም ይሰጥቻለሁ። እጅግ በጣም የሚያዝናና በጣም ተጫዋች ቁም ነገረኛ ልጅ ነው። ደስ ብሎኛል። በውቄ ሌላው ስቱትጋርት ከተማ ላይ እንግዲህ ሲሞን ይሄን የመሰለ ዝግጅት አዘጋጅተህ እኛንም ስለጋበዝከን አብረነው በአንድ መድረክ ላይ እንድንሰራ ስላደረከን ምስጋና እጅግ በጣም ከልብ ነው። እንግዲህ የቀራችሁ ቀረባችሁ በጣም ደስ የሚል ጊዜ ነው። የመጣችሁ አክብራችሁን ደግሞ እግዚአብሔር ያክብርልን። በጣም ደስ የሚል ጊዜ ነው። እንደ በእውቀቱ አይነትን ሰው ስታገኙ ከውስጣችሁ ያለውን ስትረስ እንግዲህ አስወግዶ ይጥልላችኋል። ትስቃላችሁ፣ ትደሰታላችሁ። በዚህ ሳቅ በጠፋበት ዘመን እንግዲህ ሳቅ ያለው በእውቀቱ ስታገኙ ብቻ ነው። እንግዲህ እናመሰግናለን። በሌላ ጊዜ ደግሞ እመጣለሁ ብሏል። እንግዲህ ቃል በገባው መሰረት ደግሞ በድጋሚ እንገናኛለን። ቀጣይ መጽሐፉን እየገዛችሁ እንግዲህ ተደሰቱ። እናመሰግናለን። በፕሮግራሙ ላይ ደግሞ አብራችሁን የተሳተፋችሁ ገጣሚ ሰለሞን እጅግ በጣም የሚገርም ሰው ነው። በጣም ጎበዝ የጥበብ ሰው ነው። እንዲሁም አበባ ከሆላንድ በጣም በሚገራርሙ መጣጥፎቿ እሷም ስታስደምመን ቆይታለች። ለነበረን ቆይታ ሁሉ ከልብ አመሰግናለሁ። እግዚአብሔር ያክብርልን። ሰላም ያገናኝ።